ራሳችሁ ዱባይ ነን ብለዋል። እናንተ ምናምን አሁን ሲትይዘው አይቻልም። አጋላይ ወጡ አሁንማ ዱባይ ካናዳ እንመጣለን። አሁን ላይ ጥሩ ነገር መናገር ጥሩ ነው፣ በረከት ነው። አንደበት እሳት ነው ይባላል። ክፉም ነገር ከተናገርሽ እንደዛው ነው። እኔ ለዚህ ነው ለያያንተ ምናምን የሚለውን ነገር ባለው ስለዚህ የአንደበቱን ፍሬ ይበለዋል። ምክንያቱም ትልልቅ ነገር ነው የሚመኘው። ብዙ ጊዜ እሱ ትልልቅ ነገር ነው የሚያስበው። ሁሉ ጊዜ ይሄን አሳካለሁ ይላል፣ ይሳካል። ይሄ አንቺ ራስሽን ስታወርጂ ነው ነገሮች ሁሉ የሚወጡት እና ህይወታችሁ ጥሩ ነገር ተናገሩ ራሳችሁ ላይ። እኔ አልችልም፣ እኔ አይሆንልኝም፣ እኔ አይሳካልኝም፣ እኔ ምናምን ይሄ መለያየት ምናምን ሲያወሩ ራሱ እነሱ አሁን አልወድም። መጥፎ ነው። አንደበት ያው የስራ አካል ስለሆነ ነው እሱ። የስራ አካል ቢሆን ጥሩ አይደለም። በቃ እኔ እሱን ማን ስለዚህ ምን ለማለት ብዬ ነው ደግሞ ደስ የሚለውም ለእሷም ለክብሯም ለምኗም ደስ የሚለው በስነ ስርዓት በእነሱ ሰርጉ ቀኑን ነው እንጂ ባይሆን የሚያቀርቡት እንደዛ አያደርጉም። የኛ ልጆች እንተማመናለን። እንደዛ እንዲሆን ነው የምፈልገው። እናንተ እኮ ምን የመሳሰለ ልጅ እያስታቀፋችሁ እንዴት ልጁን እኮ እየወሰወሳችሁት ነው። እንደዚህ ብሏል። ያው እኛው የእነሱ ልጅ ማየት ስለምንፈልግ ነው። ሁላችንም ነው የምንወደው። ግን ያው እኔ ደግሞ እንደ ትንሽ ልጅቷ ትንሽ ጠብቁ፣ በእናታችሁ ትንሽ አታጨንቆና አታጨናንቋቸው። አይ ፈጣሪ ባለው ቀን እንደ እግዚአብሔር ፈቃድ ይሆናል። የሆኑ ልጆች ነበሩ፣ ዩቲዩበሮች ናቸው፣ በጣም የምከታተላቸው። አሁን በጣም ሄደዋሉ። ማን ናቸው? በእናትስማቸው ጠፋብኝ። አንድ ወንድ ልጅ አላቸው እና የዛሬ 5 ዓመት ነው ቶሎ አንጋባም ቶሎ አንወልድ ምናምን ይሉ ነበር። ከሚገርመው ያ አመት ሳይደርስ ነው የተጋቡት የወለዱ። ሳምና ሊያ ናቸው። ሳምና ሊያ ነው የምትይዋ። በቃ አዎ፣ ሳምና ሊያ እኮ አሁን ማለት ነው። ታዲያ እንዴት አይነት ትልቅ ሀብታም ሆነዋል መሰለሽ? በቃ ፍቅር ባለበት ግን አንድ ነገር ወቁ። እኔ አሁን ይሄ ጭቅጭቅ ይሄ አሁን ምንድን ነው ይሄ ለስራ ነው እየተባለ የሚሰሩት ነገር በዛ ውስጥ ምንም ለስራም ቢሆን እግዚአብሔር የለበትም። ሀሰት ነገር እየሰሩ አይሽ ፍቅር ባለበት ግን እግዚአብሔር አለ። እነሱ ልጆች እንዴት እንደተገናኙ ታሪካቸውን ሰምታችሁ ከሆነ ምንም በቃ ጨብ ላይ ሆነ ድርቅ በቃ ትንሽ ልጅ ሆና እሱም ትንሽ ምንም ሳይኖራቸው እና ምንድነው ቃለ መጠይቅ ሲያደርግላት እንደውም አንድ ጊዜ ምንድነው ያለችው ጎዳና እኔ እኮ አሁን በቃ አልቻልኩም ይሄ ነገር ምንድነው ስላት አለ እኔ ጎዳና ላይ ብትወጣ ራሱ ከአንተ ጋር አብሬ ጎዳና ላይ እወጣለሁ። በቃ እንዴ ገኒ የእነሱ እኮ አባይቱ ላይ 2 ጊዜ ነው የቀረቡት እና ደግሞ አሁን ላይ እኮ ድጋሜ ተወለዱ ነው የሚመስለው። ሁሉ ነገራቸው እኮ ነው የተቀየረው። እኔ በፊት ማለት ብዬ መሰለሽ ይሄንን ለቢታኒያ ፍቅር ባለበት እውነት ፍቅር ባለበት ሁሉ እግዚአብሔር አለ። እግዚአብሔር ያሳተሸከል የምራው ለምን አንቺ አንድ ድንክ አልጋ ይዘሽ አትጋቢም? ፍቅር ከእነሱ ማሚ ህይወት ታሪካቸውን ገንዬ ከሰማሽ በጣም ጎበዝ በጣም ደስ የሚሉ ናቸው። በቃ እኔ ያቺ ቃላት ራሱ እኔ ምን ብዬው ነው በቃ የተስማማሁት። እኔ አንተ ጎዳና ላይ ከወጣም አብሬ እወጣለሁ። በቃ ልጅ እንደ የሆነ ነገር ፈትኗት የሆነ ነገር ሲላት ነው በቃ የሆነ ነገር ከብዶት የሆነ ነገር ስላት እንዲያለች ብሎ ማራኪ ነው እንደውም ሲጠይቃቸው ያ ማራኪ የሚባለው ማራኪ ወግድ ከነሽ ቤታቸው እዛ ላይ ነው ያየኋቸው እና እኔ በጣም ነበር የምወዳቸው። እንደውም ጠፍተው እንዴት ውባቸውን ለምናት በጣም ነው እኔ እንዲህ እውነተኛ ፍቅር የሚያሳዩ ልጆች በጣም ደስ ይሉ እና አዲስ ያንን በቃ ይሄ የሚቀበጣጥሩትን አሁን በምንጡ ስዬ እያሉ የመጡትን ይሄ ሃይማኖት አሰዳቢዎች አይ ገንዬ በነገራችን ላይ ማለት ነው እነሱም አሁን እነዚህ ሊያና ሳም በሙሉ ህይወታቸው ሶሻል ሚዲያ ላይ ነው። ከትምህርት ቤት ጀምረው ላይፋቸው እግዚአብሔር ይመስገን ተቀይሮ በራሳቸው ስራ ቆመው ስላየናቸው የምር በጣም ብዙ ደስ ያለ እግዚአብሔር ይመስገን። እንደዚህ አይነት ሰዎች ነው እኔ የማየው። አሁን እነ ሀይሚን ልቤ ውስጥ የገቡት አሁን በዚህ ልጆች ሆነሽ ከስራ ጋር እንዲህ በቃ መከታተላቸው ወደ ገስት መግባት የጀመርኩት በቃ እንዲህ ሀቅ ስላላቸው ወይ እነሱ የሆነትና አልሰማሽም ገንዬ ምን ያህል ጠንካራ ነው ምን ያህል የቃል ሰው እንደሆኑ እንግዲህ አይተናል እናውቃቸዋለን። ግን ትናንትና ደግሞ ከአንደበታቸው ሰምተናል። እንግዲህ የምር በቃ ሰውነት በእነሱ ላይ ይታያል። የምር ጠንካራ መሆኑ ብቻ እግዚአብሔር ይጠብቃቸው።
በቃ እኔ አሁን እንደ ኒያሾ እነሱ እንትና ማነው አዲስና ላላላሽ ያሽዋል ኧረ በኢየሱስ የበጣም አይጀምርሽ በስተት ነው ሊያና በነገራችን ላይ ይሄ እኮ ላም ለአንዶር ትሄዱበታል ሳምና ሊያለ ማለት ነው እኮ ይቅርታ አድርጉልኝና ከና ሀይሚ ጋር ቢተዋወቁ አሁን ልምድ ስላላቸው ልጅም ወልደው ቢተዋወቁ እንደዚህ ጨዋዎቹ ይሄ እና አዲስ እና እነ ዜማ እነዚህ ደስ ይለኛል። ለምን እንደሆነ ታውቂያለሽ? ከየት ተነስቶ ነው አሁን ንግዱን እራሱ በቀደም ሲያሳዩ አለምሸት አላየሽም? እና ከእንደዚህ ይኸውልሽ ከሚያበረታሽ ሰው ጋር ነው አንቺ እንደዚህ መታወቅ ያለብሽ ወደፊት ከሚገባሽ ሳምና ሊያን እኮ ቅመም የሆነ ቀን ቲክታክ ላይ ሪፖስት አድርጋቸው ቲክታክ ሰርተ ኦልሬዲ የሶሻል ሚዲያ ሰው ማለት ነው። የሶሻል ሚዲያ ሰው አይተዋወቅም አይባልም። በቀደም ሆነ ናሂ ከእነሱ የሚተዋወቃል መሰለንም ግን መጣ የሀፒ በርስዴይ ቀን። ስለዚህ ማይገናኛ መጀመሪያ ቃለ መጠይቅ ስትደረግ ተናግራለች እኮ ሀይሚ እንደምትወዳቸው ደግሞ ከና ሙቪ ምናምን ጋር ስለሚሰሩ መሬት ላይ ይተዋወቃሉ። እኛ ኧረ የሶሻል ሚዲያ ሰው የስራ ሁኔታ ያገናኛቸዋል። የእነ አዲስና ቃልዬንም ትወዳቸዋለች ከእነሱ ጋር በተገናኘ እነሱንም ወዳቸዋል። እንደቀመጠለ እንትና ቁጥብ ናት ያኔ ጎበዝ ናት። እሳችን ያለች እሷ ነው የምትወስደው ቅዱስ ያለች ልጅ አይደለም ነገር ናት። እሷ ናት እኮ ነገር እሱ እኮ አይችልም ነበር። እሷ ነች እንደለዚህ ያልኩሽ የሆነ ነገር ከበደኝና በቃ ይሄን ያቺ የግንኙነት ቢወር ነው የሆነ ነገር ስላት አለች ማለት ነው ስላት እኔ አንተ ጎዳና ብትወጣ አብሬ እወጣለሁ አብሬ እንደዛ ነገር ነው ብቻ ነገር ካራናት ወይ በጣም ጀግና ራሷ እሱን ያጀገነችው እሷ ናት። አባይቱ ብለህ ሲናገሩ አልሰማሽም? እኔ በጣም ጎበዝ ናት። እንዲሁም ጎበዝ ናት። እኔ ከድሮ ነው የማውቃቸው እኮ ከበፊት ቅጭጭ ያሉ ለሰርጋቸው ራሱ በጣም ትናንሽዬ ነበሩ። በጣም ቀጫጭኖች ነበሩ። እኔ ይሄ በቃ ትክክለኛ ፍቅር የሚያሳዩ ሰዎች እኔ ምስል ያለማለት በቃ ይሄ ሁለተኛ ፍቅር ይሄ ያልተቀላቀለ የሚያሳዩ ሰዎች ደስ ይሉኛል። ትምህርት የሚሰጡ ለሰዎች እንደዛ ያንዳንድ እንደዚህ አይነት አያለው። እነሱ ልጆች እኔ ከድሮያቸው ነው በመሀል አቆሙና ወዴት ያሉ ለካ እነሱ ስራቸውን እያከናወኑ ቤት ከፍተዋል እንዴ አሳዩ እኮ በቀደም እኔ ደነገግ በጣም አየሽ ፍቅር ባለበት እግዚአብሔር አለ ማለት ይሄ እነሱ ይሄ እንትን አይችሉም። ይሄ እየዘበራረቁ ከሰው ጋር እግዚአብሔር ግን እየባረከላቸው እንደዛ መነሻቸው በጣም በትንሽ ነገር ነው። በቃ የትም አይደርሱም የተባሉ ሰዎች እንደነበሩ ተናግረው ነው። ብቻ እግዚአብሔር ይመስገን። የምን ያሳዝኑ ነበር እንጂ መጀመሪያ አስፋልት ላስፋልት ይዞ ደግሞ ቅጽነታቸው ገና ጩጬ እኮ ነበሩ። የምን እግዚአብሔር በውስጤ ምሳሌ በውስጤ እንደው ከነብሩክ ጋር በተዋወቁላቸዋል ከነብሩክ ጋር ቢተዋወቁ ምናምን እላለሁ በውስጤ ራሱ ከነዚህ ሁለት ልጆች በተባወቁ እውነት ቢተዋወቁ በጣም ይመጣጠናሉ። ብሩካቸውን ራሱ ታውቂያለሽ። እነሱ ሲሰባሰቡ ቤት ውስጥ ፕሮግራም ምናምን ሲያዘጋጁ የሆነ የወጣት ጥምረት ያላቸው ናቸው። ጥምረት ናቸው። እነሱም ስርዓት ያላቸው ናቸው። አይቻለሁ። አይ ልጅቷ በጣም ስርዓት አላት። የመጀመሪያዋ ነው ስርዓት አላት። ልጁ የመጀመሪያዋ ነው ስርዓት ያላት። ለዛ ነው ማያቸው እንጂ አሁን ይሄ ምናምን ቢሉ እኛ ላይ የሆነ የተውኳቸው አላቸው። የክርስትና አባታቸው እሱ ከነ ሚስቱ እነዛ ሞባይል ቤት እንትን የሚሉት እሱ ከነ ሚስቱ ምናምን ፋሚሊ
እነኛ ደግሞ እንትና በፊት ቻይና የነበሩ ሰዎች እነሱንም ወዳቸው እነሱ በኮረና ጊዜ ነው ያየው ማየት የጀመርኩት። በጣም ነው ወዳቸው እነሱ። አራተኛ ልጅ ሊወልዱ ነው። እንዴት መሰለሽ ደስ የሚሉ ሻይ ስታያቸው የሰው እየሰራ ለመጥፎ ነገር ገንዘቡ ሳያውለው ሲያድግ እንደዚህ ቁም ነገር ላይ ሲደርስ ደስ ይላል። አራተኛ ልጅ ነፍሰ ጡር ናት። አሁን ማያቸው በኮረና ጊዜ ነው የጀመርኩት። እነሱ እውነታቸው እኔም እያየሁ ልክ ናቸው። የምድራስ መታመም እኮ ያው ልትገለብጠን ነው። በቃ ቲጂ አዛን ብለዋል። አሁን እንገለበጣለን። ለማንኛውም እግዚአብሔር ይመስገን የምናውቃቸው ሰዎች ተለውጠው ስላየን በጣም ደስ ብሎናል። የምሬን ነው። እንግዲህ እግዚአብሔር ደግሞ ቀሪ የሚመጡት የሚበረቱ ሰዎች ፈጣሪ ከፍ ያርጋቸው። እናመሰግናለን። በቀናነት ተሰብስባችሁ ሀዘንንም ደስታንም የምትካፈሉ መልካም ልብ ያላችሁ እህትና እናቶቻችን ክበሩልን። ናንዬ ሄዳለች ባንኖርም እግዚአብሔር ያክብርልን። ገንዬ የገዝቱ አድማቂዎች ሁላችሁ እግዚአብሔር ይስጥልኝ። ከታችን ከላይ እኔ ነኝ አድማጭሽ። በዚህ አጋጣሚ ማለት ነው ኬጂ ልንገርሽ እነዚህ ወላንሳ ውዴ ያንን ፎቶ አንቀይርም እስከሚያገቡ ብለን ተነጋግረን ማለት ነው። እኔ ማለት ነው ሰማይና ምድር ቢናወጥ አልቀይርም። ይሄ ቀን ለእኛ ልዩ ቀን ነው። ቃልን አላጥኩም። ይሄን ፎቶ እስከሚያመጣ እንደሱ ተባብለናል። እች ወላንሳ ቃልሽን አትለብሽ ወይ ይሄኛው ፎቶ ያምራል። አለምዬ ስትል ጊዜ አለም ስትስማማ ቢያምርም ማለት ነው ለምሳሌ ዜድ ያደረገችው በጣም የሚያምር ፎቶ ነው። እኔ እሱ ነበረኝ በፊት። አሁን እያንዳንዳችሁ ማለት ነው እኔም እኮ ያስቀመጥኩትን ፕሮፋይሌ ትናንትና ነው የቀየርኩት። ስለዚህ ትቀይሪያለሽ። አሁን ቤቱ የእኛን አርጊውና ማለት ነው ልንገርሽ፣ የእኛን አርጊውና ከእንግዲህ ወዲያ አንቀይርም። ለሰርጋቸው ነው የምንቀይረው። ለሰርጋቸው አትስሚያቸው። ያንቺ ቆንጆ አትዛው ውዶች ያልቀይርም። በጣም አዝናለሁ። ማሪነሽን የእነሱ ቃል አላከበሩ። የልጅቷ ነው የሀዘን ለመቅዲ ነው። ስለዚህ ቢታንያን ከሚከፋት ስሚ ገኒ ማለት ነው። መራጯ ቲጂ ነበረች ያምራል ተብሎ ይሄንንም ድጋሚ መራጯ ቲጂ ናት። ስለዚህ ቲጂ ናት እያጭበረበረች ያለችው። አንቺ ነሽ ያጭበረበርሽ በቃ